የወጣቶች ዓለም ጤና ይስጥልኝ አድማጮች። በዛሬው የወጣቶች ዓለም መሰናዶ ከ400 በላይ ለሆኑ የጀርመን የፌዴራል ፖሊስ አካዳሚ ተማሪዎች በጀርመንኛ ስላሳተመው መጽሐፉ ገለጻ ያደረገውን ኤርትራዊ ወጣት የቀድሞ ስደተኛ የሚመለከት ዘገባ ይኖረናል። ወጣቱ ከፖሊሶች ጋር እንዲወያይ መድረኩን ካመቻቹለትና በስደተኞች ጉዳይ ዙሪያ ከሚንቀሳቀሱት የዶችላንድ ስቲፍቱንግ ኢንተግራሲዮን ሰራተኞች ጋርም ተወያይተናል። ለዝግጅቱ ማንተጋፍቶት ስለሺ ነኝ። አብራችሁን ቆዩ። ዘካሪያስ ክብራብ ይባላል። ነዋሪነቱ በበርሊን ከተማ ነው። ጀርመን ሀገር መኖር ከጀመረ 8 ዓመታት አስቆጥሯል። እንዲህ እንዳሁኑ የተለያዩ የመገናኛ ዘርፎች መነጋገሪያ ከመሆኑ አስቀድሞ በስደተኝነት በተለያዩ የአውሮፓ ሀገራት ተንከራቷል። እዚህ ጀርመን እንኳን ያለ ፈቃድ ሲንቀሳቀስ ባቡር ውስጥ ተይዞ ለወራት ዘብጥያ ቆይቷል። ያም ነበር የመጽሐፉ ማሟሻ። የተወለድኩበትና ያደግኩበት አስመራ ኤርትራ ነው። ኤርትራዊ ነኝ። የመጣሁበት ደግሞ መጀመሪያ ወደ ሱዳን፣ ከዛ በኋላ በምድረ በዳ ወደ ሊቢያ፣ ከዛ ደግሞ ወደ ጣሊያን በባህር ማለት ነው። ከዛ በኋላ ወደ ስዊዘርላንድ 2 ዓመት ኖርኩና የስደተኛ ኬዝ የኔ ስላልተቀበሉት መኖር አልቻልኩም እና ወደ ጀርመን መጣሁ ማለት ነው። ለምን ወጣ ከሀገር? እኔ የወጣሁበት ምክንያት መጨረሻ የሌለው የውትድርና ማለት ኤርትራ ውስጥ አንድ ወጣት እስከ ዘላለም ወደ ሳዋ የሚባል የወታደር ማሰልጠኛ ማዕከል ነው የሚወሰደው እና እዛ ነው የሚኖረው እና እኔ እንደ ወጣት መጠን የሆነ ነገር እኔ የምደርስበት ቦታ ስለነበረኝ የኔም ፕሮግራም ለማድረግ ነው በቃ የወጣሁት። እኔ የአንድ ዲክታተር መንግስት አገልጋይ ሆኜ ለዘላለም ህይወቴን ልፈርድ አልቻልኩም። የአንድ አምባገነን መንግስት እድሜ ልክ አገልጋይ መሆን አልፈልግም ብለን የወጣው ከሀገር እንደገለጽክልን እዛ እያለ ምን ነበርክ? ተማሪ ሰራተኛ? አዎ ተማሪ ነበርኩኝ። የዛን ጊዜ ሀይ ስኩል ጨረስኩና በኤርትራ የነጻ ጋዜጦች አንድ ታዋቂ የነበረች ጋዜጣ ዊንታና የምትባል የፍቅር ታሪክ እየጻፍኩ ነበረ። በ18 መስከረም 2001 በፈረንጅ የኤርትራ መንግስት ሁሉንም የነጻ ፕረስ ጋዜጦች ስላገዳቸውና ጋዜጠኞችን ወንድ ቤት ስለወረዱ ከዛ በኋላ እኔ ምንም አይነት ተስፋ ስላልነበረው እኔም የኔ ህይወት ደግሞ እንደገለጽኩ ወታደር መሆን ስለነበረ ወጣሁኝ ማለት ነው። እርግጠኛ ነኝ ረዥም ጉዞ ነው ያደረግከው፣ ነግረህናል። እንዴት አድርገህ እንደሄድክ ዝርዝር ውስጥ አልገባም። እዛ ጀርመን ደረስክ። ጀርመን ስትደርስ የነበረ አቀባበል ምን ይመስላል? ጀርመን ከደረስኩ በኋላ ልክ እንደ ስደተኛ ጥሩ አድርገው አይደለም ተቀበሉን። መጀመሪያ ያንተን የኬዝህን ቶሎ አይቀበሉም እና ብዙ የኑሮ ችግር ነበረ። ማለት ጥሩ ህይወት አልነበረም። ግን ተከራክዬ ምናምን ብዙ ውጣ ውረድ እንትን ነበረው ከጠበቃ ከምናምን ጋር ግን ያው ተቀበሉኝ ማለት ነው። ጥሩ አልነበረም ስትል እስኪ ትንሽ ዘርዘር አድርገው። ጥሩ አልነበረም ስልህ መጀመሪያ ስገባ እኔ ወደ ጀርመን አይደለም የመጣሁት፣ ወደ ስካንዲናቪያን ሀገሮች ነበር የሚሄደው ከስዊዝ እና የሆነ ፓስፖርት ወረቀት ምናምን ስላልነበረኝ ባቡር ውስጥ ነው የተያዝኩት ለፖሊስ ማለት ነው። እና ይዘውኝ ወህኒ ቤት ነው የወሰዱኝ። 3 ወር እንድታሰር ተፈረደብኝ ማለት ነው። ያለ ህግ ጀርመን ሀገር ስለገባሁና ያለ ህግ ለመውጣት ስለተያዝኩ ማለት ነው። እና እስር ቤት ውስጥ ምግብ አልበላም ምናምን ብዬ ተቃውሞ ምናምን አድርጌ ከዛ በኋላ ግን ከ2 ሳምንት በኋላ ለቀቁኝ ማለት ነው። እጄ ሰጠውኝ ማለት ነው። እዚህ ሀገር ስደተኝነት ጠየቁና እሱም አልተቀበሉትም። ምክንያቱም ጣሊያን ሀገር ነበር፣ ስዊዘርላንድ ሀገር ነበር። ለምን እዛ አትቆይም? ለምን እዚህ መጣ? ለምን አንዴ ስዊዝ ትሄዳለህ፣ አንዴ ትገባለህ፣ አንዴ እዛ ትመጣለህ? ግን ስላልተቀበሉኝ ነው እኔ ከሀገር ወደ ሀገር የምንከራተተው የነበረው ማለት ነው። እና መጨረሻ ላይ 2ኛ ጊዜ ሞከርኩና በሁለተኛ ጊዜ ከጠበቃ ጋር የኔ ኬዝ እንደገና ታይቶ ከሱ አንጻር ደግሞ የመጣሁበትን ምክንያትና እንዴት እንደመጣሁ ሁሉ በመጽሐፍ አድርጌ ከጻፍኩ በኋላ እሱን አይተው የፖለቲካ ጥገኝነት እንዲሰጠኝ ፈቀዱልኝ ማለት ነው። ዘካሪያስ የስደት ውጣ ውረዱንና በኤርትራ ውስጥ ብዙዎች ያሳልፉታል ያለውን መከራ የሚጠቁሙ መጽሐፉ ለንባብ ከበቃ በኋላ ሁኔታው ከብዙ ሰዎች ጋር እንዲገናኝ እድል ፈጥሮለታል። መጽሐፉ ዘካሪያስ አሁን ከሚሰራበት ተቋም አመራሮች አንስቶ እስከ ጀርመኗ መራሒተ መንግስት ድረስ ተገናኝቶ እንዲወያይ መንገዱን ጠርጎለታል። በአንድ ዝግጅት ላይ ያዩት የዶችላንድ ስቲፍቱንግ ኢንተግራሲዮን ስራ አስኪያጅም አነጋግረውት ተቋማቸው ውስጥ እንዲሰራ እድል እንደሰጡት ገልጿል። ተቋሙ በጀርመን ሀገር የሚገኙ ስደተኞችን መረጃ በመስጠት ለማገልገል የተቋቋመ ነው። የተቋሙ ስራ አስኪያጅ ፌሪ ፓውሽ Diese Stiftung wurde 2008
ይህ ተቋም በመጽሔት አሳታሚዎች ማኅበራት በ2008 ነው የተመሠረተው። አሳታሚ ማኅበራቱ የኔ ተቋምን ሲመሰርቱ ከውጭ አገራት የመጡ ሰዎች ከህብረተሰቡ ጋር ተስማምተውና ተዋህደው መኖር የሚችሉበት ጉዳይ ላይ ኃላፊነት ለመውሰድ በመፈለጋቸው ነው። ያ የፈለጉት ነገር አሁን በመገናኛ ብዙሃን በደንብ እየታየ ነው። ማኅበራቱ ከዚያም በላይ መስራት ስለፈለጉ ነው ተቋሙን የመሰረት ነው። ተቋሙ በተለይም ጀርመንኛ ቋንቋ ላይ አተኩሮ በተለያዩ የመገናኛ አውታሮች ሰፋ ባለመልኩ የሚያሰራጨው የማስታወቂያ ዘመቻ አለው። ራውስ ሚደር ሽፕራኸ ራይን ኢንስ ሌበን ይሰኛል። የማስታወቂያ መፈክሩ ተናገር፣ ኑሮን ተቀላቀል እንደማለት ያለ ነው። ቋንቋ የሁሉም ነገር ቁልፉ ነው የሚል አጽንኦት ለመስጠት ነው የማስታወቂያ ዘመቻው ያስፈልገው። ስመጥር የሙዚቃ ባለሙያዎች፣ ጋዜጠኞች፣ ሞዴሎች፣ ስፖርተኞች እንዲሁም የተለያዩ ታዋቂ ሰዎች በዚህ ማስታወቂያ ላይ ይሳተፋሉ። ተቋሙ ከዚያም ባሻገር በጀርመን ጥገኝነት ጥያቄዎች መረጃ ከማጣት የተነሳ መጉላላት እንዳይደርስባቸው አስፈላጊውን መረጃ የማቀበልና የውይይት መድረክ የማዘጋጀት ተግባርም እንዳለው ተጠቅሷል። በዚህ ተቋም ውስጥ የሕዝብ ግንኙነትና የገበያ ሽያጭ ኃላፊው ክሪስቶፍ ፎን ቤለው በጣም በቅርቡ ለምሳሌ በጀርመን ፌዴራል ፖሊስ አካዳሚ ውስጥ የተደረገው ውይይት አለ። ከኤርትራ የተሰደደው ባልደረባችን ዘካርያስ ገብረአብ ስለ ስደት ሕይወቱና በጀርመን ፌዴራል ፖሊስ ስለታሰረበት ሁኔታ ከፖሊስ አካዳሚው ተማሪዎች ጋር ተወያይቷል። ይህ የሀሳብ ልውውጥ ተቋሙ ከተለያዩ አንጻሮች መረጃን ለማዳረስ ከተነሳበት ዓላማ ጋር ይጣጣማል። und das Zusammenbringen von verschiedenen Perspektiven. ተቋሙ በጀርመን ሀገር የሥራ የትምህርትና የማህበራዊ ኑሮ ሂደት ውስጥ ዘልቆ ለመግባት ከምንም በላይ የጀርመንኛ ቋንቋን በአግባቡ መማር ወሳኝ ነው በማለት በስፋት እየተንቀሳቀሰ ነው። በእርግጥም ከ8 ዓመታት በፊት ጀርመን ሀገር በህገወጥ ስደተኝነት የገባው ወጣት ዘካርያስ የተለያዩ የዜና አውታሮችን የሳበው የህይወት ውጣ ውረዱን በጀርመንኛ ቋንቋ በመጻፉ ነው። እነሱ መጀመሪያ እኔን በቴሌቪዥን ነው ያዩኝ፣ ኢንተርቪው ስደረግ ማለት ነው። እና ለምን እንደመጣሁ ስጠየቅ ኤርትራ ውስጥ ነጻ ሆኜ ትምህርቴን ለመከታተል ለመስራት ስላልቻልኩ እዚህ ሀገር ለዛ ነው የመጣሁት ስል ኃላፊው አየኝና ጠራኝ ማለት ነው። ሲጠራኝ የዛን ጊዜ ደግሞ የስራቸው የአዲስ ዓመት በዓል ነበራቸውና በዛ በዓል ደግሞ የጀርመኗ መሪ ገኝተው ነበረ እና ከሷ ደግሞ እንድነጋገር እድል ከፈቱልኝ ማለት ነው። እና ምን ተነጋገራችሁ? ለምን እንደመጣው፣ ምን እያረኩ እንዳለ፣ ምንድን ነው የኔ ተስፋ፣ ምንድን ነው የምፈልገው፣ መጽሐፉ ለምን እንደጻፍኩት። እነሱ ኦልሬዲ መጽሐፉን ልከውላት ነበረና አንብባው ነበረ እሷንም ማለት መራሒተ መንግስት አንጌላ ሜርከል ማለት ነው። አዎ እና ከእሷ ጋር የተነሳሁት ፎቶ አሁን በኤርትራ ተቃዋሚ ሚዲያዎች በጣም በሰፊው ተነጋግረውበታል እና በጣም ውጤታማ ነበር እና እነሱ በንጋታው እንትን አሉኝ ማለት ነው። ከኛ ጋር መስራት የምትፈልግ ከሆነ ወደ በርሊን መግባት ትችላለህ አሉኝ። እኔ ሳውዝ ጀርመን ነበር የምኖረው። ወዲያውኑ ወደ በርሊን ቀይሬ አሁን ከነሱ ጋር እየሰራው ነው። አሁን የምሰራው ደግሞ ስለ ታሪክ ህይወቴና እኔ ያሳለፍኩትን ነገርና እኔ ያየሁትን ምስክርነት ነው የምጽፈው። ከፖሊስ አካዳሚው ጋር ያደረግከውን ውይይት ማን ያዘጋጀው? የኔ ኃላፊና የጀርመኑ የፖሊስ ኃላፊ ተነጋገሩና በጣም ወደዱት። ይህን ግንኙነት ቢደረግ ጥሩ ነው ምናምን ተብለው ተስማሙ። እኔን ጠየቁኝ። እኔ ደግሞ ዝግጁ ሆንኩኝ። ተገናኘን ማለት ነው። ምን ያህል ፖሊሶች ነበሩ ውይይቱ ላይ? ከ400 በላይ ነበሩ። ወደ 500 የሚሆኑ። ዩኒፎርማቸውን ለብሰው ነበር ወይስ እንዴት? ለብሰው። አዎ 400 ፖሊሶች ማለት ነው። አሁን የፖሊስ ልብስ ለብሰው ፊት ለፊት ከነሱ ጋር ስትነጋገር ከዚህ ቀደም ይዘውካል። ምን አይነት ስሜት ነበር የተሰማ? አንዳንዶቹ የሆነ የጥፋት ስሜት ነበረባቸው። አንዳንዶቹ ደግሞ ያ ስራችን ነው፣ ካልተማታን የሆነ ህገወጥ ነገር ካላደረግን ምንድን ነው ማለት ተወያዩበት ምን ማድረግ እንዳለብን እና መጨረሻ ላይ ምን ደረሱ? አንድ ፖሊስ ለስደተኛ ሲጠይቅ በስነ ስርዓት እንዲጠይቅና ሰው መሆኑን ባክግራውንድ እንዳለው ቤተሰብ እንዳለው ተቸግሮ እንደመጣ አውቆ በስነ ስርዓት እንዲጠይቀው ኃላፊያቸው ደግሞ መልእክት ሰጣቸው ማለት ነው። እነሱም ተስማሙበት። ጀርመን ሀገር ለ8 ዓመታት የቆየው ወጣት ዘካርያስ ለንባብ ያበቃው መጽሐፍ ሆፍኑንግ ኢን ሄርሰን ፍራይሃይት ኢን ዚን ይሰኛል። ነጻነትን ፍለጋ ከልብ ያደረ ተስፋ የሚለው የአማርኛ ፍቺ የሚስማማው ይመስለናል። መጽሐፉን ዘካርያስ በመጀመሪያ በትግርኛ ቋንቋ ነበር የጻፈው። ከዚያም ወደ ጀርመንኛ ቋንቋ ተርጉሞ በኋላ ላይ
በተለይ ማሪነ ሞይዝላ ለተባለች ጋዜጠኛ እንዳሳያት ጠቅሷል። ጋዜጠኛዋ ከዘካሪያስ ጋር ሱዳን ድረስ በመሄድ የስደት ጉዞውን ከተመለከተች በኋላ መጽሐፉን ለሁለት በድጋሚ ጽፈውት ለህትመት እንደበቃ ገልጾልናል። በእርግጥም ወጣት ዘካሪያስ ነፃነትን ፍለጋ በልቡ ተስፋውን ሰንቆ ያደረገው የህይወት ውጣ ውረድ ከስኬት ላይ ሳያደርሱ አልቀረም። አድማጮች፣ በጀርመንኛ መጽሐፍ ጽፎ ለንባብ ስላበቃው ኤርትራዊ ወጣትና ጀርመን ማህበረሰብ ውስጥ በሚገባ ለመቀላቀል የጀርመንኛ ቋንቋ ወሳኝ ነው ብሎ ስለሚንቀሳቀስ አንድ ተቋም ያስቃኘን ጥንቅራችን በዚህ ይጠናቀቃል። ለዝግጅቱ ማንተጋፍቶት